ሁለት ምስት ሶስት ምስት ያላለችውን አትበል። ብዙ ነገር አለኝ ያለችው ሌሎች አሉ። ሌላም ሴት አለች ነው ያለችው። ሌላም ሴት አለች ከመርየም ውጪ ሌላ ሴት አለች። ስሚኝ ሀቢባ፣ እኔ ከቻልኩ ብራቸውን እስካልተቀበልኩ ድረስ በሸሪዓ ካገባቸው 4 የማግባት መብት አለኝ። 1 አረብ ሀገር ላይ እያየሁት ያለሁት ሰው ሁለት ምስት አግብቶ ሁለቱንም የተለያየ ስራ ልጅ ተቀብሎ እያሳደገ ልጅ ተቀብሎ ቤት ውስጥ እያስተኛ ጨለማ ውስጥ እየዘጋበት ገባሽ እየዘጋበት እያሰራ ይኖራል እንጂ እንደ ሙባረክ ሚዲያ እየገረፈው እዚህ ጋር በርበሬ እየጠጣ እዚህ ጋር እየተወደቀ ፀሐይ እየመታው ብርድ እየመታው ሲያኖር አይደለም ያየሁት። መርየምም ሆነ እንኳን ሰማችሁልኝ 1 ብር አልሰጠችኝም። አልহামዱሊላህ አመሰግናታለሁ። ተናዳ ነው ይቅር ብያታለሁ። ለምን ሴሌ ስትናደድ ብዙ ነገር ታደርጋለች። ሰሚራ ሆነችም 1 ብር ታጋለች። የኢትዮጵያ 1 ብር የኢትዮጵያ 9 ዓመት አብረን ኑረን የኢትዮጵያ 1 ብር አልሰጠችኝም። ምስትኖታን እንጂ ሳንቲሟን ስለማልፈልግ እንጂ ይሄኔማ የምን ልጅ ማሳደግ ነው። ስራ ቤት ነበር የምንኖረው። አሁን ደግሞ ነገሩ ዙሮ ሃይማኖታችንን ለማያውቀው ሊመስለው ይችላል። እንደ ሃይማኖቴ እንደሚፈቅደው እያስተዳደርኩ ነኝ ባይ ነኝ። አቅም ይኑረኝ አይኑረኝ ቤቴን እየመራው ያለሁት ሰው ሳይሆን ሰርቄም ላምጣ ሰርቼም ላምጣ ባለቤቴን ቤት ውስጥ አስቀምጬ ነው እያኖርኩ ያለው። ሌላ ከኔ የሚፈልገው በሌላ በኩል አብሮ በመተኛ ከሆነ አልহামዱሊላህ 2 ልጅ አለን። በሌላ ነገር ከሆነ ቤት ኪራይ የምከፍለው እኔ ነኝ። ተቸግሬ ቤት ኪራይ ተሽክፈይ አቡ እኔም ለምሳሌ ቤት እኔ አመሰግናለሁ አቡዬ ሄጃለሁ። ያንተ እንደዛ እንዳያስብ የፈለጉትን ነገር ይናገሩ ማምጣት ይችላል። እንደዛ ብሎ ነገር ማስዋል ማዳምጣታ የፈለጉትን ነገር ይናገሩ። ሁሉን ነገር ለአላህ ትቻለው። ቁጭ ብለህ ካዳምጣት የልጆችህ እናት ናት። ቁጭ ብለህ አዳምጣት። እኔም ሀቢባ ይቅርታ አድርግልኝ ማዳምጠው ነገር የለም ካሁን በኋላ ሂጃለሁ። ሙባረክ አቡዬ ሂጃለሁ። ለምን ታውቂያለሽ? በጣም ብዙ ልፋቴ ጠፍቶ ዛሬ ብዙ የለፋሁት ነገር ተበላሽቶብኛል። እውነቴን ነው የምልሽ ሙባረክ። ይኸውልህ እሷ ቁጭ ብላ አዳምጣሃለች አይደለ? አንተ ደግሞ እሷ ስትናገር ቁጭ ብላ አዳምጣት። ይሄ ነው መከባበር ማለት፣ ይሄ ነው ሰው ማክበር፣ ህዝብ ማክበር ማለት ይሄ ነው። እንደፈለገች አሁን እዚህ ጋር ማለት ነው ማርያም የምትባለው 9000 ድራም ሪከርዱን ላሳይሽ ፌስቡክ ላይ ማለት ነው። ሌባ አመነች ተናደደች። ማንንም አላለኝ። 9000 ድራም ተቀብሎኝ አይዲ ሊያሰራልኝ 10000 ድራም መንጃ ፈቃድ ሊያስተምረኝ የጣቴ ወርቅ አውቶብኝ ብላ ሪከርድ ተደርጎ ፌስቡክ ላይ በፎቶ እየሄደ ቤተሰቦቼ የቀሩት እንዳለ ሞቷል። የቀሩ ቤተሰቦቼ እየተሸማቀቁበት አሁንም ሌላ እሷ ልትናገር ፈለገቻለ ትናገር። አታስገቢያ ብያታለሁ። የፈለገችውን ቪዲዮ አብርታ ትናገር። ሪከርድ አድርጉላት በእናታችሁ። ፎቶን አስቀምጡ። ማንንም አልፈራም። ግን ልጄን ጥዬ ስወጣ ነገ ወልጄ መጥፎ ሴት እንዳልባላለችው በጣም ጀግና አባት ነኝ። እንኳን ለልጄ እባብ ነኝ። ለልጄ እኔ ሟች ነኝ። ይሄ ልጅ ብቻ አይደለም ያለኝ ሌላም አለኝ። ላመጣልሽ እችላለሁ። እናትየዋን ምን አይነት ሰው ነው ሙባረክ ተብሎ ተጠይቆ ከልጇ ጋር ላቀርብልሽ የ11 ዓመት ልጅ አለኝ። ሐፊዘል ቁርአን ማለት ነው። ላመጣልሽ እችላለሁ። አንድ ቀን ወጥቶ ቸግሮናል ከፍቶናል ያላሉ ማን ሰማቸው? ላምጣቸውና እስኪ መታ ትናገርና እሷ በፊት የምታቀኝ የዛሬ ስንት ዓመት ማለት ነው መታ ትናገር። ገባሽ? አሁን ደግሞ የተበደለች ነገር የለም። አገባው አገባው መፍትሄ ነው። እቺን ብቻ ይዛ የምናገረው ነገር ብዙ አለኝ አለች አይደለ? የምትናገረው ሌላም ሴት አለች አለች እንጂ ብዙ ነገር የምናገረው አለኝ ማለት የፈለገችው ይኸው አምጪ በያት። እንግዲህ አለች ብቻ ሳይሆን ስም በማጥፋት ሳይሆን አምጪ በያት። እኩልላት መች ድሉን ሰጠች። አምጪ በያትና ታምጣ። ማሰላማ እዚህ ጋር ማለት ነው። ነገ ተቆጣችሁ ብታለቅሱ አቢባ ስለማሰማችሁ ሌላ ምስቶቼ ገብታችሁ ድምጻችሁን አሰሙ። ይኸው ነገ ድምጽ አታገኙ። ሰሚራ ትናገር። ሰሚራ ተናገሪ እናቴ። ሄዳለሁ እኔ አቡ አንደኛ ነገር
አብዲን አስገቢው። እኔ ሲጀመር ከኔ ጋር ይኑር አላልኩም አልልልም። እኔም አልፈልገውም እንዲኖርም አልፈልግም። ለምን ሴት ልጅ እንደ ቀልድ አይደል፣ እንደ ቀልድ ተስፋ አትቆርጥም። ገብቶሻል? ስንት አመት ችላ ስደክማት ነው ተስፋ የምትቆርጠው እንጂ ተፈጠረ ብዬ አይደለም። እኔ ከአንዴ ከሁለት ከሶስት ገብቶሻል በዛብኝ። ሲበዛ ደግሞ እኔ ምንድነኝ? ምን ነው ሰው ነኝ እኮ በዚህ ላይ ሴት ነኝ ይሰማኛል። እና ምን እያለ ነበረ? ለምንድነው ሁለተኛ ሶስተኛ ለምንድነው ሁለተኛ ገባከው ስትዩ ቅድም ከተለያየ ልጅ መውለድ ደስ ይላል ሲባል ሰማው እያለች ነበረ አይደለ እኮ። እሱ እንደዛ ስላሰበ እኔ ደግሞ አይመቸኝም። እንደዛ ሲያረግብኝ አይመቸኝም። ለምን እኔ ካልሆንኩለት በቃ አሁን እንዳለ አልፈልጋትም፣ አልፈልግሽም፣ ሂጂ መሄድ ፈልግ መፍትሽ ነው ካለኝ እኔ ግድ ከሱ ጋር እኖራለሁ። እኔ የምፈልገው ሴት ወላሂ የምፈልገው ሴት አባቴ ከመቃብር ቢመጣ እናቴ ከመቃብር ቢመጣ የምፈልጋቸው ሴቶች የሉም። ቆይ ተረጋጋ። እዚህ ሚዲያ ላይ ፈለገ ሰው ይጥላኝ። አላቃችሁም፣ ማንንም አላገባው። አይ ዶንት ኬር ሚዲያ። ቆይ አዳም በቃ ሴት ልጅ ጎዳለው፣ ሴት ልጅ ጎዳለው። እስኪ ነገ አላግባ፣ አንድ ነገር እስኪ ነገ በሰርግ አላግባ። እሺ ቆይ እሺ ቆይ አቢባ አንድ ጥያቄ ልጠይቅሽ። አቢባ አንቺን እኔ እሺ አቢባ ሙባረክ ጓደኛሽ ነው አይደለ? አይደል? ትዳሩ እንዲተርፍ ትፈልጋለሽ። ይሄ ነገር ችግሩ እንዲፈታ ትፈልጋለሽ አይደል? እየባሰ ነው እየሄደ ያለው። አባቴ ሙት ነው ይኸውልሽ፣ የዚህ ልጅ ትዳር እኔ ለኝ ምስት ምትባል የለኝም እኮ ይኸውልሽ። እኔ ምስት ምትባል ስማኝ፣ መሬት ላይ እሺ ስማኝ አለው ካለች መታገብታ ነገር ወለ መርየም እሺ ሰሚራ ኦኬ፣ ችግር የለውም አይደላችሁም። አለቀ ደቀቀ። ላውራ ሙባረክ ከዛሬ ጀምሬ አሁን ያለኝን ነገር ይዤ እወጣለሁ። ገብቼ ዶክመንቶችን፣ ፓስፖርቶችን ሁሉ ነገር ይዤ እወጣለሁ። ፓስፖርት ምንድነው እንደ ህፃን የምትሆነው? ጨርሻለሁ። እስኪ ከኋላ ሁናችሁ ገፍታችሁ ማለት ነው እኔን እየመሰላችሁ እየመጣችሁ እየበላችሁ እየጠጣችሁ ከኋላ ሁናችሁ እኔን ለማዋረድ ለማሸማገል ሚውት አድርግልኝ እባክሽ። እንዲህ ያደረጋችሁት ሚውት ሳርገው እያበራኩ ነው። አንተ እንደምትገኝ አንዱ ሚውት ሳርገው ሚውት አድርጊ እባክሽ። መርየም ሚውት አድርጊ። ጉድ ፈላ። ይኸውልሽን እባክሽን አቢባ ልለምንሽ እባክሽን፣ እኔ እየለመንኩሽ ነው። ይሄን ነገር ለምንኛ አልገባኝም። ምን ይመጡብኝ እንጂ መጣሁባቸው እንዴ? አበባቸውን ጨርሰው እኮ ነው የገቡት። በቃሽ አቁቢ። እየተበላሸባቸው ህይወታቸው ይበጠበጣል። እና እኔ ምን ላድርግ? አንተ ጤነኛ አይደለም። አስወርጃቸው ሁሉ ጤና የለውም እንዴ? ሰው ምን ሆኖ ነው ከሰው ጋር መግባባት ያቃተው እንዴ? አላስገባም እያልኩ አበባቸውን እየጨረሱ ይገባሉ። ከዛ አቢባ ምን ይወቅሳሉ? አቡዬ ጤና የለም። አቢባ አማርኛ እያወራ አትግባባ። አቢባ አቡ በቃ ታዩ። አንቺ ጨርሽ፣ የነሱን ጨርሽላቸው። እኔ ጨርሼዋለሁ። እኔ ሶስተር ሀቢባ መጣ ማንም ብትመጣ እኔ ከዚህ ቤት አልወጣም። ከዛ በኋላ እኔ ወሳኝን ወስነዋለሁ። የነሱን ግን ጨርሽላቸው። እሺ ቻው፣ ደህና ደሪ። በእናትሽ አንቺ ደግሞ ታይ እንደዚህ አታድርጊ። ምን ሆነሽ ነው? የተናገረችውን ተናግራ ተነስታ መጣ ቻው ምናምን አልፈልግም። ወላሂ አልተናገርኩም። ወላሂ ሀቡ አልተናገርኩም። መቼ ተናገርኩ? ፈቅጃለሁ። ተናገሪ ካለች ተናገረች። ግን ተናገሪ በላት አቢባ፣ ተናገሪ በላት። ምን አለች ሰሚራ? ይሄን አለች በል ሙባረክ። አቡዬ እኔ አልተናገርኩም፣ ግን ተናገሪ ካለች ግን አሁንም ደግሞ እኔ የገባሁበት ምክንያት እኔ እነሱን አስታርቃቸው እኔ ነገ እንደዚህ እንዳልባል አሁንም በዚህ ምክንያት ነው። ለሷ ብቻ ሳይሆን አለ ሌላም አለች አሉ። ተናገሪ ካላቸው ችግር የለውም እናገራለሁ። ግን መናገር የፈለኩት ለገባሁበት ምክንያት እኔ ነገ እንደዚህ እንዳልባል እኔ ልጆችን ጠልቻቸው ሳይሆን የሱ መንገድ ስላልተመቸኝ ስለደከመኝ ገብቶሻል። በቃ
ንንጃ ሰሚራ አንቺ ደስተኛ የምትሆኚው መርየምን ቢፈታት ነው ኒካውን ቢያወርድ? ኧረ እኔ ለመርያም አይደለም የተናገርኩት። እሺ በቃ አንቺና መርየም አብራችሁ መርየም ሙባረክ ለሁለት ይበቃናል፣ ይበቃናል፣ ተስማምተን ለሁለት ይበቃናል ብላለች። አንቺ አይበቃናል? አይደለም አላልኩምም አልልምም። እሺ ታዲያ ምንድን ነው ችግሩ ታዲያ? እሱ መፍታቸው ነው፣ እሱ መፍቱ ነው። አሁን እንዳለሽ ቅድም እንዳለሽ መፍትሄ ነው። እት መርያም ብትሄድ ሌላ አመጣታለሁ አለ። እውነቱን ነው። እችልበታል ያመጣቸዋል ስለሚያውቀው ማለት ነው። ለኔ አዲስ አይደለም አይደለም ለኔ ሀቢባ በወንጀል ነው የተከሰስኩት። ወንጀል ተጠራልኝ አልተጠራልኝም? ተጣርቶልካል። መርየም ብርና ወርቅ ሰጥቻለሁ ያልኩት ተናድጄ ነው እንጂ ማንም በይ ብሎኝ አይደለም ብላ ምላለች። አመሰግናለሁ። ሌላ ነገር አለ? ባለቤቴ ከሳኛለች አለ ክሷን አንድ ድል ስጠኝ። ታረቁ በቃ። ምንድነው ችግር? ካንተ ትልቅ ሰው አይደል እንዴ? ለምን እንደዛ ሀቢባ ስለማከብርሽ ነው እዚህ የተቀመጥኩት። ልንገርህ፣ ካንተ እኮ ሚዲያ ላይ በጣም ብዙ ተከታይ ያለህ፣ ብዙ አድናቂ ያለህ ትልቅ ሰው ነው። ስኳር በሽተኛ ነኝ። ተረጋግቼ ራሴን አረጋግቼ ለሌላ ምሳሌ ብትሆን ቢለው በቃ መርየም ተስማምታለች። ሰሚራ ጋር ነው ያለው ችግሩ። ሰሚራን እኛ እያናገርናት ነው። ሰሚራዬ መርየም ችግር የለባትም። ሙባረክ ለሁለት ይበቃናል፣ ተስማምተን እንኑር እያለች ነው። ሲጀመር እሷ ምን ችግር አለባት? ለሷ ይሆንላታል፣ ይመቻታል። ተመችቷት አይደለ እንደ የገባችበት። ለኔ ነው ያልተመቸኝ። አይሆንልኝም። አንድ ድል ስጠኝ። አይመቸኝም። እሺ አንድ ድል ስጭኝ እያለች ነው። አንድ ድል ስጫት። እሺ መርያም ተናገሪ ማሪ። ከዚህ በፊትም ማለት ነው ከዚህ በፊትም ሰሚራ ብቻ ነው የማውቀው እኔ። አሁንም ሰሚራ ብቻ ነው የማውቀው። ሌላ አሉ የሉም አላውቅም። ገባሽ? እሷ አርጉዝ ስለሆነች ደግሞ በእኔ ምክንያት እነሱ እንደፋቱ አልፈልግም። እኔ እንደሱ እንደለያዩ ማለት ነው። ምክንያቱ እኔ ችግር የለውም ለኔ። እሷ ግን እርጉዝ ናት። ለእኔ አትጨናነቂ እናቴ። የት ነው የምታውቂኝ? ቢሆን ባልሆን ምን አገባሽ እንዴ? በቃ አሁን ሸኝኛ። እኔ ሌባ አይደለሁም፣ አላጭበረበርኩም፣ ወርቅም አልተቀበልኩም። መርየም ወርቅና ብር አልወሰደብኝም ነው የምትይው? ተናድጄ ነው አለች እኮ። ምን ነው ሀቢባ? አዎ ቅድም ተናድጄ ነው ማንም በያላለኝም ብላለች። ግን አልወሰደብኝም ስለተናደድኩ ነው ያልሽው? አቡ በቃ እኔ መናገር የፈለኩትን ተናግረዋለሁ። ሰሚራ ስልክ ቁጥርሽን ላኪልኝና በውስጥ በዋትስአፕ አወራሻለሁኝ። ሀሳብሽን ከቀየርሽና ልጆችሽን ከባለቤትሽ ጋር ማሳደግ ከፈለግሽ ስትረጋጊ። አሁን ንዴት ላይ ስለሆንሽ ነው እንደዚህ ያልሽው። ወላሂ አልተናደድኩም አቡ። እኔ ንዴት ላይ አይደለሁም አቡዬ። ሜታዊ ስለሆንሽ ነው እንደዚህ ያልሽው። ወስኜ ነው እንደዛ አልኩት እንጂ አልተናደድኩም። አስቢበት። ለምንኛውም ቀን ሲወልድና ስትረጋጊ አዲስ ነገር አይምሮሽ ላይ ሊመጣ ይችላል። አስቢበት ሰሚራዬ። እና አይዞሽ እሺ፣ እኔ እናት አይዞሽ እሺ። በጣም እንወድሻለን። አንቺ በጣም ጠንካራ ሴት ነሽ። እሺ ልሄድ አይደለ ሀቢባ? እሺ በቃ ሙባረክ መሄድ ትችላለህ። መርየም ቆይ አንዴ፣ ቅድምም ነግሬሻለሁ። እሱ በሱ ስም አይዴ እንድትሰራለሁ የምፈልገው ገባሽ? እንድትጨርስ ማለት ነው። ሌላ ከፊል እኔ ሰውም አላውቅም፣ ማንም አላውቅም። እሱ ብቻ ነው የማውቀው እኮ። ወርቁና ብሩስ ያልሽው ኬት የመጣ ነው? እሱ ብቻ ስለማውቅ ምንድን ነው ምን ባላ ፕሩፍ ነው ምን አለ መጥቶ አላለ። ለዛ አይዴ እንደ ጨርስ ነው የምፈልገው። በውስጥ ነው የምናወራው። በቃ እኔም ማውራት አይችልም ከዚህ በኋላ። ወርቁና ብሩስ ምን ነበር አቡዬ? ከአይዲ በኋላ እናገራለን አላለም? ለምን ተቀያየሪያለሽ? አስሪ ቃላትሽን ቅድም እናቴ ትሙት ማንም በይ አላለኝም። ለራሴ ተናግሬ። አዎ ማንም በይ አላለኝም። ለራሴ ሀሳብ ነው። አዎ ማንም በይ አላለኝም። ሙባረክ እንደዛ የሚለው ሀሳብ ከየት መጣልሽ? ማንም በይ አላለኝም። ችግር ውስጥ ነው ያለሁት እኮ ለዛ ነው አቡዬ። እንደ እኔ እኮ የፈጠርሽው ይሄንን ሀሳብ 5 ወር እኮ ለሰው ቤት ነው ተቀመጥኩት። ገባሽ? ትረድኛለሽ ብዬ ነው ማስባ። አንቺ ሴት ስለሆንሽ ማለት ነው። አዎ ስለዚህ እንደዚህ ብለሽ ቃል በቃል በይለታ 5 ወር ሰው ቤት ስለተቀመጥኩ ስለተናደድኩኝ ማንም ሳይለኝ ይሄን ሀሳብ አመንጥቼ ፈጥሬ ነው ያልኩት ብለሽ ንገሪዋ።
ይቅርታ ትበል። ምን አልሽ? ኧረ እኔ ልቤ ወረደ። ደከመኝ። atau buktinya nanti kaki badu ya hati mau baura ፈዲላ እኔ ምክንያት እኮ ምንም እንድትሆን አልፈልግም። ባንቺ ምክንያት ፈረሰ እኮ ትዳሩ አልፈልግም ማለት አልሰማሽም ማሬ? አሁን ትዳርም ይፍረስ ትዳርም አይፍረስ ሐቁን ብቻ ነው ባል ያለው ትዳር ያለው ወንድ ላይ ዳትፈለቀ እንዴ ነው ምንሽ ማርያምዬ ምንድነው ሐቁ? እኔ እኮ ነግሬያለሁ እኮ እኔ ቀድመም ምን ስለ ብሩም ስለ ወርቅም መናገር ፈልጌ አይደለም። አንደኛ ደረጃ እኔ ለቤት ነው አለሁት። ለዛ ነው ተናደድኩኝ። ብሶተኛ ነኝ። ተናድጄ ነው የተናገርኩት እያለች ነው። ቪዲዮ ግበችልኝ እናቱ ቪዲዮ ግበችልኝ ለህዝቡ ንገሪልኝ። እንደገና ውሸት ነው አላልኩም እኔ። እሱ ውሸት ነው እሱ እንደዚህ ነው አላልኩም። ሴት ልጅ ደግሞ ከተናደደች ብዙ ነገር ታወራለች፣ ብዙ ነገር እንትን ታደርጋለች። ገባሽ እኮ ስለተናደድሽ ፈጥረሽ ነው ያልተፈጠረውን ነገር ያልሽው ወይስ ተፈጥሯል? እሱን እኮ ግልጽ እንድታረጊልን የፈለግነው። እየነገርኩሽ ነው እኮ እየነገርኩሽ ነው። ስቶሪ የሰው ቤት ተቀምጬ ተናድጄ ነው እያለች አናር والله አናር ማዳም በቃ እንግዲህ እኔ ያለው ነገር ሙባረክ እንግዲህ ሐቄን ስላወጣለችልኝ በጣም አመሰግናለሁ። ቀደሙንም አንዳንዶኝ እዚህ ላይ ያስጮኸኝ 19000 ድርሃሙና ወርቁ ነው። አልহামዱሊላህ አቢባ እኔ ደግሞ ቁጥ ብዬ ኔትወርክ ሲያወርደኝ ሲያወርደኝ ለአንቺ ክብር ለምን አንደኛው መጥቼ ተናግሬያለሁ። ሁለተኛ ደግሞ በጣም ነው የምወድሽ፣ በጣም ነው ማከብርሽ። ሰው የፈለገውን ይበል። አንቺን የምወድሽ አቢባ የኔ ወንጀል እንደሸፍኝልኝ ሳይሆን ለአበረታታሽ ነው። የኔም ጉዳይ እዚህ በመምጣቱ ደስተኛ እንጂ ቅሬታ የለኝም። ፈቅጄ ወድጄ የማታውቁት ድንገት አቢባ እንደዚህ ናት ነገ ለምትሉን ነገር ተጠያቂው እኔ ነኝ። እሷና ቪዲዮ ተጎድቻለሁ፣ ሙባረክ ጎድቶኛል፣ ሀቢባ ጋር ቪዲዮን አድርሱልኝ ስላለች ይገርመኛል ሲሉ ውለው ቢያድሩ መች ይገርመኛል። ማንስ ቢለፈልግ ጉዳይ እኔ ነኝ ልጅቷን ያመጣኋት እዚህ ጋር። ስለዛ አመጣትም ማንም ሰው ልንገራችሁ አይደል እዚህ ቲክታክ ላይ ያላችሁ አዳሜ ስታሚ ስትቦጭቂ ሀቢባ ስቲ ውለሽ ብታድሪ ከትልቅ ከፍ ይመስስ ከትንሽ አልሰማሽም። እኔ ላይቬን ከፍታለሁ። ችግር ላይ ነኝ ያለ አስገባለሁ። ችግር ያለበት ሰው ይናገራል። እስኪ ወንድ የሆነ ሰው ያስቆመኛል። ማንም ሰው ችግር ላይ ነኝ ሀቡ ያስገብኝ ካለኝ ማንንም አስገባለሁ። ማንንም ሰው ሰማለሁ። ወንድ የሆነ ያስቆመኛል። እንሄዳለን። 3 አመት ነው። ማንም አባቱ አላስቆመኝም። ወደፊትም ማንም አባቱ በቃ አቡዬ በቃ ትንሽ ከመጣቀን ደግሞ ትንሽ እንባጥበጣውን አለቀ። ማንም አያስቆመኝም። ወንድ የሆነ ሰው ላይቬን ያዘጋኛል። በቃ ቻው አቡዬ። እሺ አቡዬ ቃል ግባልኝ ሳውጣ በፊት ማለት ነው። ባላት አይዲዋን እንደምታሰራላት ቅድምም ቃል ገብቷል። ማርያም እኔ ማንም አላልኩም ከፊል አዎ አሁን ይኸውልሽ ማርያም ትልቁ ነገር መፈታት ያለበት ከሰሚራ ጋር ያለው ነገር ነው። ችግር የለም። እኔ ከሙባረክ የሰሚራን ቁጥር ወስድና ዋትስአፕ ግሩፕ ከፍቼ ከሰሚራ ጋር አስማማቸዋለሁ። አንቺ ችግር የለብሽም፣ ሰሚራን ተወጃታለሽ፣ ታከብሪያታለሽ። ሰሚራ ደግሞ ትንሽ ስትረጋጋ እሺ፣ ትንሽ ስትረጋጋ አክሰፕት ታረግሻለች። የዛኔ ሰውዬው 2 ቤት መከራየት አቅም ከሌለው 1 ቤት ተከራይቶ በተስማምታችሁ በፍቅር ትኖራላችሁ። አይዟችሁ። አዎ ስለ አይዴ ጉዳይ ነው። እኔ አንድ ወንድ 2 ሚስት አላበረታታም። ይሄን እንድታቁልኝ ይፈልጋል። አንዴ የተፈጠረ ነገር ነው፣ ምንም ማድረግ አይቻልም ተብሎ እንጂ ይቺን ልጅ እርጉዝ ልትሆን ትችላለች። ያጥለከለሻት ነው እንጂ እኔ ሀቢባ አንድ ወንድ 2 ሚስት አላበረታታም። ኔቨር ኔቨር ኤቨር። በጣም የምጠየፈው ነገር ነው። ይሄን እንድታቁልኝ ይፈልጋለሁ። ሁላችሁ ታርሰናል። እሱ ችግር የለውም እንጨርሳለን። አሁን ቃል እንደምገባልኝ ነው የምፈልገው እኔ ስለ አይዴ ምን አይነት ቃል ነው የምገባው ደግሞ ቃል ታስገቡኛላችሁ። እንደዚህ ሁኜ እንደዚህ ዲጋ አይዲን አይዲዋን እንደምታሰራላት ነው ቃል እንድትገባላት የፈለገችው መርያም። አዎ አይዲዋን እንድትሰራላት ቃል ተገብቶላት አይደል እንዴ? ሐቁን የተናገረችው ራሱ ቃል ገብቶልሻል። ቀድማ ሐቁን የተናገርሽው አለቀ እኮ ቃል ገባልሽ እኮ ማሪ። አሁን እኮ ነው ክኒን ያስፈልገኛል። ክኒኔ ውጪ አይቼ ምናምን እንጂ እዚህ ጋር ቃል ገብቶልኛል አቢባ ጋር ምናምን ነገ ክርክር ያስፈልጋል። አሁን ነው እንዴ ነግሬሻለሁ ነው አይዲ ተረከበች ልጅ አይዲ ነው ፈልገው ወይስ ምንድነው? አይዲ ተረከበች እንዴ?
አይዲ ስራልኝ እንዳታወኝ አለቀ። ይሄ ነው ቃሉ። አዎ በቃ አይዲ ማሰራልኝ ይስተላልኝ እንዳይባል ያለክ ችግር የለውም። እኔ ማንንም አላውቅም፣ የትም አልሄድም። የሱ በቃ ቃል ግባላትና ውረዱ ፕሊዝ። አዎ ችግር የለውም፣ ወርዳለን። ያለውን ነገር ደግሞ በውስጥ እናወራለን። ምን ልበልልሽ እያለሽ ነው የፈለከውን ነገር። እኔ አይዲ ብቻ ነው የምፈልገው። አሁን አይዲን ከጨረሰኝ ችግር የለውም፣ ለሱ ስም ማለት ነው። ምክንያቱም እኔ እሱ ብዬ ነው መጣሁት፣ ነግሬሻለሁ ቅድም ማለት ነው። ኖ ደጋግመሽ በሱ ስም ስላልሽ አይዲ በፈለኩበት ቦታ አሰራልሻለሁ። ይሄ መብቴ ነው። አይዲ እኔ የራሴ ካምፓኒ ላይ የለውም፣ ሶሪያ ስር ነው ያለሁት። እሱን ያውንም ቢሆን ማለት ነው የግድ እኔ ስም ላይ የሚለውን ከጭንቅላት ሲያውጡ አሰራሽ። ቅድም አፕሩቭ መጥቷል አላልከም? አፕላይ ምን አድርጋለሁ ነው አይዲ ማሰራት አይደለም ሀቢባ፣ ቃል ነው። አሰራላታለሁ ከነገ ጀምሬ። እሺ ነገ ፕሮሰስ ሌላ ግን እዚህ ጋር ስራልኝ እዛ ጋር ስራልኝ እኔ አልልም። ቻው። ግን እኔ ከፊል የለኝም፣ ላንተ የምሰጠው ከፊል ችግር የለውም። ራሱ ያመጣል። በቃ እናመሰግናለን። ሙባረክ አላህ ይርዳክ። እንግዲህ ይኸው አሜን። እና ከዚህ ትማራላችሁ። ሌሎች ወንዶችም ሙባረክ ላይ የደረሰው ነገር እንዳይደርስባችሁ በአንድ ሴት ታምናችሁ ኑሩ። እዚህ እዛ አትበሉ። አረ ወንድሜ፣ እሺ አንቺ ተተፈሻለ ወንድሜ። እኔ ቤት ከፍታለሁ፣ እነግራቸዋለሁ። አንድ ሴት አታስተማምንም።